ሰላም ሰላም ቤተሰብ እንዴት ናቸው? አለውን እግዚአብሔር ተመሰገነ በጣም ደህና ነኝ። እሺ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉልኝ ማለት ነው። እንዲሁም ደግሞ ዩቲዩብ ላይቭ ላይ ስገባ ኮፒ ሊንክ እና ላይክ አድርጉኝ ማለት ነው። ታብታብም አድርጉኝ። ሰብስክራይብ ያላደረጋችሁኝ ቅመሞች ሰብስክራይብ አድርጉኝ፣ ያልደመራችሁኝ ቅመሞች ደምሩኝ፣ እኔም ደግሞ ደምራችኋለሁ ማለት ነው። ቪዲዮ ላይ የመጣችሁ ደምሪም ብላችሁ ኮሜንት አስቀምጡልኝ፣ እኔም ደምራችኋለሁ። ዛሬ ይኸውላችሁ ይህን የመሰለ ስጎ የዶሮ ስጎ ሰርቻለሁ። ከዛን እንጀራ እጋግራለሁ ማለት ነው። ይኸውላችሁ ሊጡ ሊደፋ ጫፍ ላይ ነው ያለው። እናንተን ለማሳየት ብዬ ነው ተቸግሬ የቀረጽኩት። እዩት። ሊጡን እንደዚህ አብክቻለሁ ማለት ነው። የፍርኖ ዱቄት እንጀራ ነው ይሄ እንግዲህ ማለት ነው። አብክቼን ያሳደርኩት አብክቼ ስላችሁ እርሾውን ብቻ በጥብጬ አሳደርኩት 2 ቀን። ግን እኔ በለታው መጋገር እችል ነበር። በማግስቱ ግን ሴትዮዋ ስለነበረች ይሸታል ቤቱ ስለምትለኝ እሷ ስራ ስትሄድ እኔ ጋግረዋለሁ ብዬ ያስቀመጥኩት። ከዛ እሷ ስራ ስትሄድልኝ ሌላ ዱቄት ጨምሬ በጠበጥኩበት ማለት ነው። እዚህ ጋር ዶሮ ወጡ እንዳያረብኝ ቶሎ ቶሎ አማስለዋለሁኝ። አታብኪው እንዳትሉ ደግሞ እናንተ እኮ መቼም እንደው እንከን አታጡለትም። ያችሁት ቆንጆ ነው። በእነሱ በርበሬ ስልሱን በዛ አድርጌ የእነሱን በርበሬ አነሳ አድርጌ ነው ያደረኩት ማለት ነው። የእነሱን በርበሬ ከፈለጋችሁ ደግሞ ኮሮሪማ እና ትንሽዬ ዝንጅብል ጨው አድርጋችሁ ድጋሜ እናንተ ፈጭታችሁ ልክ እንደኛ በርበሬ ማድረግ ትችላላችሁ ማለት ነው። እኔ እንደዛ ነው ያደረኩት። ተከደነ ስጎ ማለት ነው። እና የእነሱን በርበሬ እንደዛ አድርጉ እሺ ውዶቼ። በጣም ነው የሚጥመው። እኔ ኮረሪማ ምናምን አድርጌበት ነው። እስኪ ሊጡ ማለት ነው ገና ሳይጋገር አይና ወጣ እና አሁን ወደ መጋገር ለሄር ነው ማለት ነው። እዚህ ጋር ምጣዷን እያሰስኳት ነው። በደንብ ኩፍ ብሎላችሁ ምልስ ሲል ስትጋግሩት ማለት ነው በጣም ነው የሚያምረው። በጣም ኢቭን አብኩታችሁ ብታሳድሩትም ምንም ችግር የለውም ማለት በጣም ብታቆዩት ለምሳሌ 4 ሰዓት 5 ሰዓት አካባቢ ብታቆዩት በጣም ቆንጆ ነው ማለት ነው። በጣም ነው የሚያምረው እንጀራው ብታዩ በጣም ነው የሚያምረው። አይ ሴት እንዳትሉ ተፈነጫጨቀብኝ፣ ግን ምንም ችግር የለውም። ያው ከፈለኩም አዞረዋለሁኝ። ማዞረው ትንሽ አይመችም ማለት ነው። የእንትን ምንድነው ይሄ መጭመቂያው ነው እና በእሱ ነው የምጋገረው። ጆግ ምናምን የለም እኛ ሀገር እኛ ቤት ማለት ነው። አፍስሳችሁም እንደዚህ አይነት ነገር ከሌላ አፍስሳችሁ መጥበሻውን ማንቀሳቀስ ትችላላችሁ፣ ትክክል እንዲመጣላችሁ ችግር የለውም። ነገር ግን ልክ እንደ ቂጣ ይሆንብኛል ብዬ እኔ በዚህ ነው እንትን የምለው ማለት ነው። ሃይላንድም ቆርጣችሁ አሸራብዳችሁ መጋገር ትችላላችሁ። በጣም እናንተ የሙያው እንትን ካላችሁ የሁላችሁ እዚህ የተጋገረው እንጀራ እንዴት እንደሚያምር ብታዩ። በዛ ላይ ውሃ ውሃ ነበር የሚለው በፊት ስጋገር፣ አሁን ላይ ግን እንዴት በቃ ልክ እንጀራ ትክክለኛ እንጀራ በሉት። ጨው ትንሽዬ ታደርጉበታላችሁ። አሰራሩን ከፈለጋችሁ ኮሜንት ላይ ያስቀምጡ አሰራሩን ብላችሁ፣ እኔም ደግሞ አሰራሩን አስቀምጥላችኋለሁ ማለት ነው። ችግር የለውም። ቪዲዮ ሰርቼ ፖስትላችኋለሁ። ያን እያያችሁ ትጋግራላችሁ ማለት ነው። በጣም ቆንጆ ነው። እና አሁን ራሱ ላሞቅ ገና ልበላ ነው። ትናንትና ይሄን እኮ የጋገርኩት ፍሪጅ ውስጥ አስገብቼዋለሁ። ደረቅ እንጀራውን ግን ማለት ነው አትቸኩሉበት። ደረቅ ሲል እንትን ማለት ካርቶን ላይ ነበር ያወጣሁት። ካርቶን ጥሩ ስላልሆነ ግን ከካርቶኑ በላይ ምንድነው እንትን አድርጌበታለሁኝ። አሁን ምንድነው ይሄ ከስር የሆነ ወረቀት አለ፣ እሱን አድርጌበታለሁኝ እንዳይጣበቅብኝ ምናምን ብዬ ማለት ነው። ያው ተላችሁኛዋ ሸቃሊት፣ አይ ሸቃሊትዬ መቼ ነው የምትወጪው? ብቻዬን እያወራሁኝ ነው እኮ የምሰራው። እየዘፈንኩ ነበር ስሰራ የነበረው እንጀራዬ አረረ። አይ የሚረብሽ ድምጽ ስለነበረ ስቀርጽ ማለት ነው። የእሱን ድምጽ አጥፍቼ እንደገና ነው እያስገባለሁት ድምፄን ማለት ነው። እስኪ እንዴት እንደሚያምር እንጀራው እኮ በስመድህን በጣም ነው የሚያምረው። የኢትዮጵያ እንጀራ ራሱ እንደዚህ የሚያምር አይመስለኝም። በጣም ነው የሚያምረው። ምን እያለች ነው እቺ ልጅ ግን? ምን እያልሽ ረት ያለሽ ጋይስ? ላይክ ያላደረጋችሁ ላይክ አድርጉኝ። ዩቲዩብ ላይቭ ላይ ስገባ፣ ቲክቶክም ላይቭ ላይ ስገባ የምትጠይቁኝ ጥያቄ ካላችሁ የሰውን ስልክ ለመጥለፍም ሆነ የተጠለፈ ለማስፈታትም ሆነ ጠይቁኝ። አይነት ነገር እችላለሁ እንደ አቅሜ። በሱ ደግሞ ያው ችግር የለውም፣ ምንጊዜም አለውኝ ማለት ነው። ወደኋላ አልልም እና አለውኝ። ምንጊዜም ጠይቁኝ። ጥያቄ በምችለው አቅም እኔ መመለሳለሁኝ ማለት ነው።
ደግሞ እንጀራው ብዛቱ ብታዩ ትንሽ ነው ከቦካሁት፣ ግን በጣም ውሃ ስለሚያነሳ ማለት ነው ሲወፍር። እኔ ውሃ ስጨምር እየጋገርኩበት 3 ጊዜ ነው ውሃ የጨመርኩበት፣ ምክንያቱም በጣም ነው የሚወፍረው ሊጡ ማለት ነው። የፍርኖ ዱቄት ስለሆነ እናንተ ማመስም ትችላላችሁ። ነገር ግን አላመስኩትም። ለምንድን ነው ነጭ ሆኖ የምትሉ ልጆች፣ እኔ አላመስኩትም። እኔ ነጭ እንጀራ እወዳለሁኝ ከድሮም ማለት ነው። ጤፍ ራሱ በጣም ነጭ ሲሆን የምወደው እና ስለምወድ ነው። እኔ ማመስ የሚጠቅመው ለሌላ ነገር አይደለም፣ ለአይን የሆነ በቃ አላ ጠቆር እንዲል ወይንም ቀላ እንዲልላችሁ ነው እንጂ ሌላ ኬዝ የለውም። ማመስ ግን አምሳችሁ ደግሞ ቅዝቅዝ ሲልላችሁ ነው የምታቦኩት። ያ ደግሞ የሆነ ስራ ይጨምራል። ለምሳሌ እኔ አሁን ሳምስ ቤቱ እንደገና ይሸታል ምናምን፣ ዱቄቱ ሲታመስ ይሸታል ቤቱ። ለዛ ብዬ ነው ያላመስኩት። ያው ሴትዮዋ ወጣ ስትልልኝ ቶሎ ብዬ ስለምጋገር ለዛ ነው። አምሳችሁ እናንተ ፍሪጅ ውስጥ አስቀምጣችሁ ከዛም በኋላ መጋገር ትችላላችሁ፣ ቁጭ ስትሉ አምሳችሁ። ነገር ግን ቤት ስለሚሸት ይላሉ የኔ ሰዎች፣ ቤት ይሸታል ምናምን ስለሚሉ ቤት ሸተተ ስለምትለኝ ለዛ ነው። እና እንደዚህ አይነት እንጀራ ቆንጆ እንጀራ እየጋገራችሁ ብሉ። ዶሮ ያው አረብ ሀገር እንግዲህ ያሞራ ይሁን የምን ይሁን አላቅም፣ ዶሮ አለ። ዶሮ እየሰራችሁ ብሉ። ዶሮዋን በደንብ እጠቧት። እኔ በደንብ ማጥባት በበረኪና ሳይቀር ነው እኔ ዶሮ ማጥበው። ጋይስ ትቀልዳላችሁ እንዴ? በበረኪና ሳይቀር ነው እኔ ዶሮ ማጥበው። ምክንያቱም በጣም እንትን ይላሉ። በነገራችን ላይ ከውጭ ሲመጣ እኮ ከነ ደሙ ነው ተልቆጥቁጦ ተሰርቶ የሚመጣው። እኔ ግን ከውጭ ሲመጣና ቤት ራሴ ሰርቼ ስበላ አንድ አይነት ወስፋት የለኝም። ቤት ውስጥ በደንብ ነው የምበላው፣ ግን የውጭ ደግሞ ይጣፍጣችኋል። ግን ተውትማ፣ ብዙ ነገር አለ የምር ሰርታችሁ ስበሉና ከውጭ ሲመጣ እኩል አይደለም። ወስፋታችሁ ዝግት አይልም። ከውጭ ሲመጣ የምትበሉት ምንድን ነው ቤት ውስጥ ሰርታችሁ የምትበሉት ወስፋታችሁ ክፍት ብሎ ነው በደንብ ነው የምትበሉት። ከውጭ ሲመጣ ግን ምን ይሆን ምን ኖሮት ይሆን ምናምን ትላላችሁ። እና እንደዛ ነው። ይህን የመሰለ እንጀራ ጋግሩ። ወጥም ሰርታችሁ የምስር ወጥም ቢሆን የፈለጋችሁን ወጥ ሰርታችሁ ብሉ። ከዛ በተረፈ ባይ ደህና ሁኑልኝ። ኮፒ ሊንክ አድርጉልኝ።